አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለእናንተ ጋር ሁሉ ሰላም ነው። ዛሬ እንግዲህ የጭቃ ቤት አሰራር እንዴት ነው የሚለውን ነገር እስከ መጨረሻው እናያለን። እንግዲህ ሰብስክራይብ እያደረጋችሁ መከታተላችሁን እንዳዘነጉ እና እንደምትመለከቱት እቺ ሁለት ክላስ ናት። ሁለት ክላስ ስንት ብር ይጨርሳል? የእጅ ስንት ብር ነው? ስንት ጅብሰም ይበቃዋል? የሚለውን ሙሉ ዝርዝሩን የማቀርብላችሁ ይሆናል። ቤተሰብ መሆን እንዳይዘነጋ እና እንደምትመለከቱት ብዙ ጊዜ የጭቃ ቤት በቲክቶክ ነው ስለቅላችሁ የምታዩት። እና ዛሬ እስቲ በዩቲዩብ ልምጣ ብዬ ለእናንተ ለማድረስ ተዘጋጅቼ ጨርሻለሁኝ። እና እንደምትመለከቱት የጭቃ ቤት የመጀመሪያ ቀለም ተመርጎ ተቀብቶ ሲያበቃ ቀለም ተቀብቷል። ይሄ ቀለሙ ካልተነሳ መጀመሪያ ላይ ወይም ደግሞ የሆነ ቀለም ብቻም ተቀባ ኮላም ብቻም ተቀባ የሆነ ነገር ይፈጥራል። በኋላ ላይ ወይ ኩፍ ሊል ይችላል ወይም ደግሞ እየተላጠ ሊወድቅ ይችላል። ምኑ ቻኩ ምን ሲሆን ሳይፋቅ ወይም ደግሞ ይሄ ቀለሙ ሳይነሳ እንደዚህ ሳይሆን ከተሰራ ማለት ነው። እና እንደምትመለከቱት እየተፋቀ ይገኛል። ቀለሙን ብቻ እየተነሳ ይገኛል። ይህንን የምትመለከቱን ስራ እየሰራን ያለንበት አገር በወሎ አካባቢ ነው እየሰራን ያለነው። እና እንደምትመለከቱት ቤቱ ተፍቆ ነው መሰራት ያለበት። እንደዛ ተደርጎ መሰራት ያለበት ይመስለኛል። እናንተ ደግሞ እንዴት አድርጋችሁ እንደምትሰሩ ወይም ደግሞ እንደምታሰሩ በኮሜንት አሳውቁኝ። በምሳር እንዴት ነው የሚፋቀው ለምትሉ ቀለል ያለ አፋፋቅ ነው። ይሄንን በምሳር ምሳር ተሰራላችሁ በምላጭም ይሆናል። እንዲሁም ነው ቢላሃም የሚጠቀሙ አሉ። እና በእንደዛ አይነት መልኩ ነው መሰራት የሚችለው። ተደርጎ በሳጋቱራ ከተሰራ እድሜም ይኖረዋል። ያው ጭቃ አለጭድ አይመረግም። ልክ እንደዛው ጅብሰም አለ ሳጋቱራ አይሰራም እንደማለት ነው ጭቃ ቤት ላይ። እንደዚሁ ደግሞ ብሎኬት ድርድር ላይ የምሰራላችሁ ይሆናል ይሄን ቀጣይ ቪዲዮ ላይ። እና በሳጋቱራ ሊሰራ ነው መልካም የሚሆነው። ምክንያቱም ሲሰራ ጭቃ ቤት ሲመረግ አለጭድ እንደማይመረገው ሁሉ ማለት ነው። እና በሳጋቱራ ሲሰራ ለኮስትም ያግዛችኋል እና ሙሊትን ለማስተካከል ቤቱ ቀጥ እንዲልም ይረዳናል ለብዙ ነገር ስለሚረዳ ማለት ነው። እንዲሁም ደግሞ እስኳድራ ቦታ ላይም ቀጥ አድርጎ ለማውጣት በሳጋቱራ ሲሰራ ይሻላል። እንደዚሁም ደግሞ ፋይላል ቤታችን ጽድት ያለ ይሆናል ማለት ነው። የምትሰሩበት ማቴሪያል ካላችሁ ብዙ አይነት ማቴሪያሎች አሉ። ራይት ጅብሰም ላይ በራይት ጅብሰም እየሰራን እንገኛለን። ሳጋቱራውንም እንደምትመለከቱት ድቅቅ ያለው ነው። ይሄ የእንጨቱ ሳጋቱራ ሳይሆን ይሄ ነው ሳጋቱራው። እና በእንደዚህ አይነት መልኩ ከዱቄቱ ጋር ተዋህዶ ምናምን ነው የሚሰራው። አቦካኩንም እንግዲህ ቲክቶክ ላይ አይታችሁታል። በዛ መንገድ ይቦካና ነው መጀመሪያ ላይ እንደምትመለከቱ ልጆቹ እየሰሩ ነው ያሉት። በእነዚህ መልኩ ከሰርቶ ሲያበቃ ነው ቤት የሚመስለው። አሁን እንግዲህ ለሁለት ክላስ ቤት ስንት ማቴሪያል ይፈጃል ወደሚለው ስንሄድ ለሁለት ክላስ ቤት እስከ 70 ጅብሰም ለግድግዳው እስከ 70 ጅብሰም እስከ 65 ጅብሰም ሊጨርስ ይችላል። የአንድ ጅብሰም ዋጋ አሁን ባለበት እንትን አኳያ ከ800 እስከ 850 ብር እየተገዛ ይገኛል። እንዲሁም ብዙ አይነት ማቴሪያሎች አሉ። ይሄ እንደምትመለከቱት ቀደም ያሳየኋችሁ ጅብሰም ከ800 እስከ 850 ብር እየተሸጠ ይገኛል በወሎ አካባቢ። እና ስንት ጅብሰም ይጨርሳል ለምትሉ ከ65 እስከ 70 ወይ ከ60 እስከ 70 ሊጨርስ ይችላል የግድግዳው። ሳጋቱራ ስንት ይበቃዋል ለምትሉ ሳጋቱራ እስከ 5 ይበቃዋል። የሳጋቱራ ዋጋ አሁን ላይ ከ450 እስከ 500 ብር እየተሸጠ ይገኛል። 1 ኪሎ ቃጫ ስንት ብር እየተሸጠ ነው? 1 ኪሎ ቃጫ ከ450 እስከ 500 እየተሸጠ ይገኛል። የኮርኒሱ ስንት ብር እየተሸጠ ነው? የኮርኒሱም እንደምትመለከቱት ከ700 ብር እስከ 850 ብር እየተሸጠ ይገኛል። እና ስራችንን ይህን ይመስላል። ይሄ ምስጥ የበላው ቤት ታያቷላ። እንደዚህ ምስጥ የበላውን ቤት በሳጋቱራ ሲሰራ አንደኛ ምስጥ ያጠፋል። ሳጋቱራ ምስጥ ያጠፋል። ብዙ ጊዜ ሞክረነዋል። ምስጥ እንደሚያስቀር የታወቀ ነው። ብቻ ያ የእንትኑ ቦታ የምስጡ ቦታ መነሳት አለበት። አፋፋቁን ደግሞ እናሳያችሁ ማለት ነው።
እናም እንደምትመለከቱት እንደዚህ ተደርጎ እየተፋቀ ያለው በነዚህ መልኩ ተፍቆ ሲያበቃ ነው ጅብሰሙ መሰራት ያለበት። እና እንደዚህ ከተፋቀ ፏ ይላል ማለት ነው። ማቴሪያሉ እንደምትመለከቱት እዚህ ገብቷል። ብራይት ጅብሰም ይባላል። እንግዲህ አሁን ላይ አሪፍ ነው የሚባለው ጅብሰም ነው። ታጋቱራውንም አሳይቻችኋለሁኝ። ይህንን ቤት እንግዲህ ቀጣይ ሙሉ የፈጀውን ወጪ ቀለም ብቻ ሲቀረው ያለውን ቀለም ብቻ ሲቀር ያለውን የምናሳውቃችሁ ይሆናል። እስከዛ ድረስ አካውንታችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን እንዳይረሳ። ሌስጎ 1000 በቅርብ ቀን እንደምንገባ ተስፋ አለኝ። እወዳችኋለሁ። ይመቻችሁ ማለት ነው።